የኢትዮጵያ ሰብአዊ መብት ኮሚሽንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሪፖርት ውዝግብ አስነሳ። ኢራንና እስራኤል በቀጥታ ሚሳኤል መለዋወጣቸውን ተከትሎ በመካከለኛው ምስራቅ ያለው ቀውስ ወደ ከፋ ደረጃ መሸጋገሩ ተሰማ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ሰዓታችን ደረሰና በዚህ ሰዓት ወደ እናንተ የሚቀርበውን የሰዓቱን ዜናችንን ይዘን ቀርበናል። ከዜናዎቹ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚዎቹ ዜና እናልፋለን። የኢትዮጵያ ሰብአዊ መብት ኮሚሽንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል የቀረበው ሪፖርት ውዝግብን አስነሳ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአርሲ ዞን በደረሰው ጥቃት የሶስት ሰዎች ሕይወት ማለፉን ሲያረጋግጥ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን 13 ምዕመናን መገደላቸውን ገልጻለች። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 2018 ዓ.ም በተፈጸመው ጥቃት የኢትዮጵያ ሰብአዊ መብት ኮሚሽን የክትትልና የምርመራ መረጃውን ትናንት ይፋ አድርጓል። በጥናቱ መሰረት በአካባቢው በሚንቀሳቀሱ ሚሊሻዎች፣ የኦሮሚያ ጸረ ሽምቅ ፖሊስና ራሱን የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ ተብሎ በሚጠራው ታጣቂ ቡድን መካከል በተፈጠረ ግጭት የሲቪል ሰዎች ሕይወት ማለፉን ገልጿል። ኮሚሽኑ በምርመራ ያረጋገጥኩት የሁለት ክርስቲያንና የአንድ ሙስሊም በጠቅላላው የሶስት ሲቪል ሰዎችን ሞት ብቻ እንደሆነ የገለጸ ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲና የሶማሌ ክልል አህጉረ ስብከት ግን 13 ኦርቶዶክሳውያን መገደላቸውን በስም ዝርዝር አስደግፋ ቀደም ሲል ማስታወቋ ይታወሳል። የሰው ሕይወት መጥፋት በተጨማሪ በጥቃቱ ሳቢያ የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉንና የአንድ መስጂድ አጥር መቃጠሉን እንዲሁም በጤና ጣቢያና በንግድ ቤቶች ላይ ዘረፋ መፈጸሙን ኮሚሽኑ አረጋግጧል። በዚህ የጸጥታ መደፍረስ ምክንያት ከ2650 በላይ የአካባቢው ነዋሪዎች የተፈናቀሉ ሲሆን መንግስት በአስቸኳይ የጸጥታ ኃይል በመመደብ የዜጎችን ደህንነት እንዲያስጠብቅ ኮሚሽነር ብርሃኑ አዴሎ አሳስበዋል። በመጨረሻም ኢሰመኮ ሁኔታውን ሳያረጋግጡ የሚሰነዘሩ ፍረጃዎችና ቀስቀሳዎች ተጨማሪ ግጭት ሊቀሰቅሱ ስለሚችሉ ሁሉም አካላት ከእንደዚህ አይነት ድርጊት እንዲቆጠቡ ጥሪ አቅርቧል። ወደ ውጭ ዜናችን ስናልፍ ኢራንና እስራኤል በቀጥታ ሚሳኤል መለዋወጣቸውን ተከትሎ በመካከለኛው ምስራቅ ያለው ቀውስ ወደ ከፋ ደረጃ መሸጋገሩ ተሰማ። የመካከለኛው ምስራቅ ውጥረት ወደ ለየለት የጦርነት ቀጠናነት የተቀየረ ሲሆን የኢራን ጦር ወደ እስራኤል ሰሜናዊ ግዛት በርካታ ባላስቲክ ሚሳኤሎችን አስወንጭፏል። እስራኤል በበኩሏ የአየር መከላከያ ስርዓቷን በመጠቀም ጥቃቱን ለማክሸፍ ከፍተኛ ጥረት ማድረጓንና ለተጨማሪ ጥቃቶች ዝግጁ መሆኗን ገልጻለች። ይህ የኢራን ጥቃት እስራኤል በሊባኖስ ውስጥ ለምትወስደው ወታደራዊ እርምጃ የተሰጠ የአጸፋ ምላሽ መሆኑ የተነገረ ሲሆን ሁለቱም ሀገራት ጥቃቶቹን ከመፈጸማቸው በፊት ለአሜሪካ መንግስት ቅድመ ማስጠንቀቂያ ሰጥተው እንደነበር ታውቋል። የኢራንን የሚሳኤል ናዳ ተከትሎ የፔንታጎንና የእስራኤል ጥምር ጦር በኢራን ይዞታዎች ላይ አስከፊ የአየር ድብደባ ፈጽመዋል። በዚህ የአጸፋ እርምጃ በዋናው ቴሄራን አየር ማረፊያ፣ በናጃባፋድ የድሮን ማከማቻ፣ በታብሪዝ የባላስቲክ ሚሳኤል ጣቢያና በእስላማዊ አብዮት ጠባቂ ጦር ይዞታዎች ላይ ያነጣጠሩ የቦምብ ጥቃቶች ተሰንዝረዋል። በዚህ ታሪካዊ ቀውስ ዙሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁኔታውን በተመለከተ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጥታ ደውለው እንደሚያነጋግሩ የአክሲዮስ ዘገባ ያመለክታል። ለሰዓቱ የነበሩን ዜናዎች እነዚህ ናቸው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መልካም ቀን።